ቪዲዮዎችን ዩቲዩብ ላይ አፕሎድ ከማድረጋችሁ በፊት ይህንን ማወቅ አለባችሁ። ስፔሻሊ ጀማሪ ዩቲዩበር ከሆናችሁ ይህንን ዩቲዩብ ሴቲንግ ማወቅ ይኖርባችኋል ማለት ነው። ሰላም እንዴት ናችሁ ተመልካቾች? ዛሬ በሌላ ቪዲዮ ተመልሼ መጥቻለሁ። በዛሬ ቪዲዮ እንዴት የኤዲት ያደረግነውን ወይ የሰራነውን ቪዲዮ ዩቲዩብ ላይ አፕሎድ እናደርጋለን የሚለውን ስቴፕ ባይ ስቴፕ አብረን እናያለን ማለት ነው። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ጀምሩ። ይህንን ቪዲዮ ደግሞ ላይክ አድርጉት። ሴን ቀጥታ ወደ ቪዲዮ እንገባለን ማለት ነው። መጀመሪያ ቪዲዮ አፕሎድ ለማድረግ ክሮም ላይ ነው የምትገባው። ሞባይል ላይ ከሆነ ደግሞ የዩቲዩብ አፕ ላይ አለ። ዩቲዩብ አፕ ላይ ትገቡና እዛ ላይ ነው አፕሎድ የምታደርጉት ማለት ነው። ስለዚህ እኔ ኮምፒውተር ስለሆነ የምጠቀመው ኮምፒውተር ላይ ገብቼ ክሮም ላይ እገባለሁ ማለት ነው። እዚህ ጋር youtube.com ብላችሁ ትጽፋላችሁ። youtube.com ብላችሁ ትጽፋላችሁ። እንደዚህ ከጻፈን እንደዚህ ይመጣል ማለት ነው። ይሄ ኦልሬዲ ዩቲዩብ ከፍቷል፣ ግን እዚህ ላይ ምንም ቪዲዮ አይታይም። በዚህ ዩቲዩብ አይቼ ስለማላውቀው ምንም ቪዲዮ አልመጣልኝም ማለት ነው። እዚህ ላይም ደግሞ ምንም አፕሎድ የተደረገ ቪዲዮ የለም። ስለዚህ ባዶ ንጹህ ነው ማለት ነው። ስለዚህ ምን እናደርጋለን? ቪዲዮ አፕሎድ ለማድረግ ባለፈው ክሬት ያደረኩት ዩቲዩብ ቻናል አለ፣ እሱ ላይ ነው ያለው ኦልሬዲ። እሱም ፕሮፋይሉን እንነካለን። እዚህ ጋር ቴክ ዊዝ ቦክ ይመጣል። ዜን ቪዲዮ ቻናል እንነካለን። በዚህ ከነካም በኋላ እዚህ ጋር ፕላስ ምልክት አለ ክሬት የሚል። ስለዚህ አሁንም እሱን እንነካለን ማለት ነው። ሞባይል ላይም ኦልሬዲ ተመሳሳይ ነው። ስለዚህ አፕሎድ የሚል አለ። ጎሊቭ የሚል ያው ሊቭ ለመግባት ነው። ስለዚህ አፕሎድ ቪዲዮ እንነካለን ማለት ነው። አሁን ኦልሬዲ ድራግ እና ድሮፕ ፋይልስ ቱ አፕሎድ ላይ ወይ ድራግ አድርጎ ወይ ድሮፕ አድርጎ እያለ ነው። ስለዚህ እኔ እቺን ሰሌክት አድርጌ ነው ከዴስክቶፕ ይሄን ነክቼ ነው ከዴስክቶፕ ሰሌክት ማድረገው። ስለዚህ አሁን ይሄ ነው ኦልሬዲ ቴክ ዊዝ ቦክ ነው ብለ ዴስክቶፕ ላይ ነው ያስቀመጥኩት። ይሄንን ቪዲዮ ነው ያዘጋጀሁት እኔ። ፍሪ ትሬኒንግ ነው ቪዲዮ፣ ስለ ፍሪ ትሬኒንግ ኮርሶች ነው የሚያወራው። ከዚህ በፊት የሰራሁት ቪዲዮ ነው፣ ለሳምፕል ነው እዚህ ላይ አፕሎድ እያደረኩት ያለሁት። ስለዚህ አሁን እንዴት አፕሎድ እንደምናደርግ ስቴፕን አሳያችኋለሁ ማለት ነው። እንግዲህ አሁን እንደዚህ መጥቷል ኦልሬዲ። እዚህ ጋር እንደምታዩት አፕሎዲንግ ቪዲዮ ነው የሚለው፣ አፕሎድ እያደረገ ነው። ያው ኮፒራይቱን ቼክ እያደረገ ነው፣ ቪዲዮ አፕሎድ እያደረገ ነው ማለት ነው። ስለዚህ እኛ ከዛ እዚህ ጋር ታይትል ማስገባት እንችላለን፣ ቪዲዮ ዲስክሪፕሽን ማስገባት እንችላለን። እንግዲህ ታይትል ማለት ምን ማለት ነው? የቪዲዮ ታይትል ወይ ደግሞ ቪዲዮ ስለምን እንደሆነ የሚገልጽ አጭር ታይትል ወይ ቶፒክ ማለት ነው። ስለዚህ እዚህ ጋር ታይትል እናስገባለን። እዚህ ጋር ደግሞ ዲስክሪፕሽን ነው። የመጀመሪያው ታይትል ነው። እዚህ ጋር ደግሞ ዲስክሪፕሽን ስለ ቪዲዮ የሚገልጽ ጽሑፍ ማለት ነው። ኦልሬዲ እዚህ ላይ ይኸው አፕሎድ አድርጎ ጨርሶታል። ስለዚህ እኛ ይሄን እናስገባለን። እዚህ ጋር ደግሞ ታምብኔል የሚል አለ። ታምብኔል ደግሞ መጀመሪያ ቪዲዮ ክሊክ ከመደረጉ በፊት ወይ ደግሞ ቪዲዮውን ዩቲዩብ ላይ ፊት ለፊት የሚታየው ታምብኔል ለሚባለው። ስለዚህ ይሄንን አፕሎድ አድርገን እናያለን ማለት ነው። ስለዚህ እዚህ ጋር ታይትል አስገባለሁ። እኔ ቻትጂፒቲን ተጠቅሜ ነው ኦልሬዲ እኔ ጀነሬት የማደርገው። እናንተ ራሳችሁ ከስተማይዝ እያደረጋችሁ ወይ ደግሞ በራሳችሁ ማስገባት ትችላላችሁ። እኔ ጋር እዚህ ጋር ግን ቻትጂፒቲን ተጠቅመና ጊዜ ለመቆጠብ ቻትጂፒቲ ቶፒክም ቪዲዮ ዲስክሪፕሽንም ጀነሬት አድርገን እናስገባለን ማለት ነው። እዚህ ላይ ግን የፕሮምፕት ያስፈልጋል። ፐርፌክት የሆነ ፕሮምፕት ማስገባት አለብን። የእነዚህን ታይትል ኤስኢኦ ቪዲዮ ዲስክሪፕሽን ጀነሬት ለማድረግ አሪፍ ፕሮምፕት መጻፍ ያስፈልጋል ማለት ነው። አሁን ኦልሬዲ ቻትጂፒቲ ላይ ገብቻለሁ። እዚህ ላይ ታይትልን ሲኢኦ ጀነሬት አደርጋለሁ ማለት ነው። ስለዚህ አሁን እኔ እዚህ ላይ ኦልሬዲ አስገብቻለሁ ብዬ ነው ያስገባሁት። ቻትጂፒቲ I want to make YouTube video about free training course everyone should know። ቶፒኩ ምንድን ነው የሚለው? ፍሪ ትሬኒንግ ኮርስ ኤቭሪዋን ሹድ ነው የሚለው። ፕሊዝ ጀነሬት ጌት ሬዲ ቱ ዩዝ ኮንተንት ፕላን ኢንክሉዲንግ አንደኛው ሲ ኦፕቲማይዝድ ታይትል፣ ኦፕቲማይዝድ የሆነ ታይትል ጀነሬት እንዳደረግን፣ ከዛ ቪዲዮ ዲስክሪፕሽን፣ ሶስተኛ ደግሞ ታግ ነው። ታግ በጣም ወሳኝ ነው። ስለዚህ ይሄንን ጀነሬት እንዳደረግ ጠይቃለሁ ማለት ነው። በአማርኛም በእንግሊዝኛም ጀነሬት እንዳደረግ ነው ጠይቁት እኔ። ስለዚህ ይሄንን ፕሮምፕት ደግሞ እንዴት እንደምናዘጋጅና ወይ እኔ ራሴ የሚጠቀሙ ሌላ ጊዜ አሳያችኋለሁ ማለት ነው። እናንተ አሁን ግን ጀነሬት እናደርጋለን። ኦልሬዲ እንደዚህ መጥቷል። ሲኢኦ ኦፕቲማይዝድ ታይትል ብሎ ብዙ ኦፕሽን አመጣልኝ። አንደኛው ፍሪ ኦንላይን ኮርስ ዊዝ ሰርቲፊኬት ኢን 2026 ነው የሚለው።
ከዚህ ይመርጣለሁ ማለት ነው። በአማርኛም አለው እዚህ ጋር እኔ በሁለቱም ስለጠየቅኩ ስለዚህ እቺን ልውሰድ እስኪ መጀመሪያ ለርን ኦንላይን ፊልም ልውሰድና እዛ ጋር ይሄውን ወደ ቻናል ተመልሻለሁ። እዚህ ጋር ታይትል የሚለው መጥቼ ኮፒ ያደርጋለሁ ማለት ነው። ኮፒ ያደርጋለሁ። ዜናውን ደግሞ ዲስክሪፕሽን ቀርቷል ወደ ታች ቪዲዮ ላይ ዲስክሪፕሽን ስለቀረው እዚህ ጋር ደግሞ ዲስክሪፕሽን እናስገባለን ማለት ነው። እዚህ ዲስክሪፕሽን እናስገባለን ስለ ቪዲዮ ስለምን እንደሚያወራው ዲቴል ቪዲዮን አጠር አድርጎ ይገልጻል ማለት ነው ዲስክሪፕሽን። ስለዚህ አሁን እኔ ከቻትጂፒቲ ጄኔሬት አደረኩትን እዚህ ላይ አስገብቻለሁ። ምንድነው የምለው want to learn a new skill for free in this video I will show you the best free online training course website everyone should know in 2026 ነው የምለው። ስለዚህ ይሄን አስገብቻለሁ። እዚህ ጋር ደግሞ ኪወርዶች አሉ ፍሪ ኮርስስ ኦንላይን ለርኒንግ ፍሪ ሰርቲፊኬት ኤአይ ቱልስ። ስለዚህ እዚህ ጋር እናንተ ቪዲዮ ፕለስ ታደርጉ ኪወርድ ብትጨምሩ አረግ ነው። እዚህ ጋር ፎር ኤግዛምፕል አሁን ቪዲዮ ስለ ፍሪ ትሬኒንግ ስለሚያወራ ፍሪ ትሬኒንግ ብዬ ፍሪ እዚህ ጋር ፍሪ ትሬኒንግ ብዬ ጨምራለሁ። ለዚህ አስገብቻለሁ እና እዚህ ጋር ማስገባት የምትችሉት እስከ 100 ካራክተር ብቻ ነው። ስለዚህ ኦልሬዲ 73 አስገብቻለሁ። ከዛ ወደ ታች ስናደርግ ዲስክሪፕሽን ኦልሬዲ አስገብተናል። አንደኛው ደግሞ ተምብኔል ነው ማለት ነው። ተምብኔል በጣም ወሳኝ ነው። ቪዲዮ ሰው መጀመሪያ የሚያየው ተምብኔል ነው። ቪዲዮ ዲቴል ቪዲዮን ሳይሆን ተምብኔሉን ሲያይ ተምብኔላችን በደንብ ዲዛይን ማድረግ አለብን ማለት ነው። ተምብኔል ደግሞ እንዴት ዲዛይን ነው የምታደርጉ ኤአይ ቱልሶችን ተጠቅማችሁ በ1 ደቂቃ እስከ 3 ደቂቃ ውስጥ ጄኔሬት ማድረግ ትችላላችሁ። የሚያስፈልጋችሁ ነገር ካለ ፕሮምፕትን በደንብ መጻፍ ብቻ ነው ማለት ነው። ሲጠይቁ ጥያቄያችሁን ስፔሲፋይ አድርጋችሁ መጠየቅ ብቻ ነው። ስለዚህ ፕሮምፕትን በደንብ ከጻፋችሁ ሲምፕሊ ፕሮፌሽናል የሆነ ተምብኔል ጄኔሬት ማድረግ ትችላላችሁ። በራሳችሁ ደግሞ ካንቫ ላይ ወይ ደግሞ ፎቶሾፕ ሌላ ዌብሳይት ነው አፕሊኬሽን ተጠቅማችሁ መስራት ትችላላችሁ። ስለዚህ እኔ ያዘጋጀው ስላለ አፕሎድ አደርጋለሁ። ተምብኔል እዚህ ጋር አፕሎድ የሚል አለ፣ እሱ ነካለሁ። ዜን እኔ ያዘጋጀሁት እቺ ተምብኔል የምትለው ነው፣ እሱ ነካለሁ። ወደ ውስጥ ገባለሁ። አሁን መጀመሪያ ይሄንን ቪዲዮ አፕሎድ ሲደረግ የሚታየው ነው ማለት ነው። እዚህ ደግሞ ፕሌሊስት የሚል አለ። ሲሚላር የሆነ ኮንተንትን አንድ ፕሌሊስት ውስጥ ነው የምታስቀምጡት። ስለዚህ አሁን እኔ ስለ ፍሪ ትሬኒንግ ስለሆነ እዚህ ጋር ክሬት ፕሌሊስት ብዬ ክሬት አደርጋለሁ ማለት ነው። እዚህ ጋር ኦልሬዲ ታይትል እና ዲስክሪፕሽን ነው የምለው። እዚህ ጋር ታይትሉን ፍሪ ኦንላይን ለርኒንግ ሳይት ብዬ አስገብቻለሁ። እዚህ ጋር ደግሞ ዲስክሪፕሽን ማስገባት ትችላላችሁ፣ መተውም ትችላላችሁ። ስለዚህ እኔ እተዋለሁ። ክሬት አድርጌ እንደዚህ አልፋለሁ። ኦልሬዲ ክሬት አድርጌያለሁ። እዚህ ውስጥ ነው ማስገባ ይሄንን ቪዲዮ ማለት ነው። ዳን ላለው ማለት ነው። ዜናውን ደግሞ ወደታች ስታረጉ እዚህ ጋር ምን አለ? እዚህ ጋር ይሄንን ማድረግ ትችላላችሁ፣ ይሄንንም ማድረግ ትችላላችሁ፣ ይሄንንም ማድረግ ትችላላችሁ። ግን የመጀመሪያው ነው yes it's made for kids ካላችሁ ኮሜንታችሁ ተርን ኦፍ ነው የሚሆነው። የኮሜንት ሴክሽን ይዘጋል ማለት ነው። ስለዚህ እናንተ ሁሌም ማድረግ ያለባችሁ no it is not made for kids ነው ማለት አለባችሁ። ይሄንን ባለፈው ሴቲንግ ውስጥ አስተካክለናል ኦልሬዲ ክሬት ስናደርግ። ስለዚህ አሁን ሞር ብለን ወደታች ወርደናል። እዚህ ጋር ደግሞ ኮላቦሬሽን የሚል አለ። ኮላቦሬሽን ደግሞ ምን ማለት ነው? እናንተ ከሌላ ዩቲዩበር ወይ ደግሞ ከሌላ ክሬተር ጋር ኮላቦሬት ማድረግ ከፈለጋችሁ በዚህ በኩል ነው ኢንቫይት የምታደርጉት። እዚህ ጋር ሲሙን ጽፉና ፎር ኤግዛምፕል ሌላ ዩቲዩበር የምታውቁ ዩቲዩበር ካለ እዚህ ጋር ጽፉና ኮላብ ነው የምታደርጉት ማለት ነው። እዚህ ጋር ሲሙን ጽፋችሁ ሲሙ ይመጣል። ዜን እዚህ ጋር ኮላብ አድርጋችሁ ትልካላችሁ ማለት ነው። እንግዲህ ይሄ የምታውቁት ሰው ማን አለበት ወይ ደግሞ አብራችሁ የምትሰሩ ሰው መሆን አለበት ማለት ነው። ሌላ ደግሞ እዚህ ጋር እነዚህን ታልፋላችሁ። ኦልሬዲ ወደታች ትመጡና እዚህ ጋር ታግ የሚል አለ። ታግ ደግሞ ለምንድን ነው የሚጠቅመው? ይሄን በጣም ወሳኝ ነው። ታግ ዩቲዩብ ላይ ሰርች ሲደረግ የእናንተ ኪወርድ እዚህ ውስጥ ያለ ኪወርድ በጣም ወሳኝ ነው ማለት ነው። ስለዚህ ታግ በደንብ ማስገባት አለባችሁ። ቫይራል የሆነ ኦፕቲማይዝድ የሆነ ታግ ነው እዚህ ላይ ማስገባት አለባችሁ። ስለዚህ ቪዲዮ አፕሎድ ስታደርጉ ታግ ግዴታ ነው ማለት ነው። ስለዚህ እኛ ታግ በቻትጂፒቲ ጄኔሬት አድርጌያለሁ። ኦልሬዲ ቫይራል የሆነ ታግ ጄኔሬት አድርግልኝ ብያለሁ። ስለዚህ እዚህ ጋር እኔ ይሄንን ኮፒ አድርጋለሁ። ኦልሬዲ ኮፒ አድርጌያለሁ። ይሄ እስከ 500 ካራክተር ማስገባት ትችላላችሁ። ፎር ኤግዛምፕል እኔ ሌላ ልጨምር በእጄ ማለት ነው። ፍሪ
ለርኒንግ ሳይት ብዬ ከዛ ኮማ ማድረግ አለባቸው። መሀል ላይ ኮማ መኖር አለበት። ኮማ ስታደርጉ በቃ ይኸው እንደዚህ አስገብቻለሁ። እናንተ እስከ 500 ካራክተር ማስገባት ትችላላችሁ ማለት ነው። ታጋችን እንደዚህ ካስገባን በኋላ እዚህ ጋር ላንጉዌጅ የሚል አለ። እናንተ በምን ላንጉዌጅ ነው የሰራችሁት? እኔ በአማርኛ ስለሆነ አማሪክ እላለሁ ማለት ነው። እዚህ ጋር ደግሞ ካፕሽን የሚል አለ። ከፈለጋችሁ ማስገባት ትችላላችሁ እናንተ ካፕሽን፣ ግን እኔ ወደ ታች አደረገና ስለዚህ አሁን ኦልሬዲ ኤችን ፓርት ጨርሰናል ማለት ነው። ስለዚህ አሁን እናደርጋለን ኮንቲኒው የሚል አለ እዚህ ጋር ኔክስት ማለት ነው። ኔክስት የምትላለች እሷን እነካለን ማለት ነው። ኔክስት እንላለን። ዘን እዚህ ጋር ሰብታይትልስ መጨመር ትችላላችሁ። ኢንድ ስክሪን የሚል አለ። መጨረሻው ቪዲዮ ላይ የሚያሳየው ቪዲዮውን እዚህ ላይ አፕሎድ ማድረግ ትችላላችሁ፣ ወሬ ደግሞ ከሌላ ቦታ ኢምፖርት ማድረግ ትችላላችሁ። ይሄንን አልፋለሁ ነው። ዘን አሁን ኔክስት ላለው ማለት ነው። ኔክስት ላለው እዚህ ጋር እንግዲህ የኮፒራይት ነው የሚያሳየው። ኮፒራይት የእናንተ የሰራችሁት ቪዲዮ ኮፒራይት ካለ ባክግራውንድ ቮይስ ወይ ደግሞ ሌላ ሰው የሰራውን ቪዲዮ ዳውንሎድ አድርጋችሁ ደግማችሁ አፕሎድ የምታደርጉ ከሆነ ይሄ ቀይ ነው የሚያበራ ማለት ነው። ስለዚህ እናንተ ምንድነው ማድረግ ያለባችሁ? ባክግራውንድ አውዲዮ ስትጠቀሙ ከፍሪ ፕላትፎርም ነው ዳውንሎድ ማድረግ ያለባችሁ። ስፔሻሊ ማለት ኮምፕሊትሊ ፍሪ የሆነ አውዲዮ ላይብራሪ ነው። አውዲዮ ላይብራሪ ልትጠቀሙ ትችላላችሁ። ሌሎችም አሉ የና ፒክስቤን ሌሎች ሳይቶችም አሉ። ከዛም ዳውንሎድ አድርጋችሁ መጠቀም ትችላላችሁ፣ ግን አስተማማኝ አይደለም። ስለዚህ ኮምፕሊትሊ ከኮፒራይት ኢሹ ፍሪ መሆን ከፈለጋችሁ አውዲዮ ላይብራሪን መጠቀም ትችላላችሁ ማለት ነው። ስለዚህ አሁን ኔክስት ላላ እዚህ ጋር እንግዲህ ቪዚቢሊቲ ነው የምለው። ቪዚቢሊቲ እይታ እናንተ የሚለቁት ቪዲዮ ለምንድን ነው የሚታየው የሚለው ነው የሚያሳየው አጠቃላይ ቪዲዮ ማለት ነው። መጀመሪያ ፕራይቬት ነው የምለው። ፕራይቬት እናንተ የመረጣችሁት ሰውና እናንተ ብቻ ነው ማየት የምትችሉት። አንሊስትድ ካለ ደግሞ እናንተ ሊንኩን ለሰው ስትልኩ እናንተ ኢንቫይት ያደረጋችሁት ሊንኩን የላካችሁለት ሰውና እናንተ ነው ማየት የምትችሉት። ዘን ፐብሊክ የሚል አለ። ፐብሊክ ስታደርጉ ደግሞ ሁሉም ሰው ማየት ይችላል ማለት ነው። ስለዚህ እኛ ፐብሊክ እናደርጋለን። ፐብሊክ አድርገን አፕሎድ ማድረግ እንችላለን። እዚህ ጋር ደግሞ ወደታች ስፓቶ ሴት አስ ኢንስታንት ፕሪሚየር የሚል አለ። ሴት አስ ኢንስታንት ፕሪሚየር ይሄ ደግሞ ስኬጁል ስታደርጉ ነው አብዛኛው ጊዜ የሚጠቅመው። ስኬጁል ስታደርጉ ቪዲዮውን ቀድሞ እንደማሳወቂያ ነገር ነው። ይሄ ለሙዚቃ ለተለያዩ ኦንላይን ኮርሶች ቀድሞ ሰው እንዲያውቅና እንዲዘጋጅ ነው የሚያስፈልገው። ስለዚህ ይሄን ማለት ትችላላችሁ ማለት ነው። ስፔሻሊ የትምህርት ሙዚቃ ምናምን ከሆነ በዚህ ነው ሴት አስ ኢንስታንት ፕሪሚየር ተደርጎ ነው አፕሎድ የሚደረገው። ስኬጁል ማድረግ ትችላላችሁ። ዛሬ ላይ ሆናችሁ ለነገ ከነገ ወዲያ ለቀጣይ ሳምንት ቪዲዮ አፕሎድ ማድረግ ትችላላችሁ ማለት ነው። እዚህ ጋር ትመርጡና ቀኑን ትመርጣላችሁ። ይኸው ዛሬ ቀኑን ለ27 ለ29 ለቀጣይ ሳምንት ወደዛ አድርጋችሁ አፕሎድ ማድረግ ትችላላችሁ ማለት ነው። ስለዚህ አሁን ምንድነው የማደርገው? እዚህ ጋር ፐብሊሽ አድርጌ ነው አፕሎድ የማደርገው። ፐብሊሽ አለው ዜን እዚህ ጋር ምን ታደርጋላችሁ? ፐብሊሽ የሚል ነገር አለ ማለት ነው። ፐብሊሽ የሚል ነገር አለ። እዚህ ጋር ፐብሊሽ ከማድረጋችሁ በፊት ወደ በኋላ ተመልሳችሁ ቼክ ማድረግ ትችላላችሁ። እዚህ ጋር ዲቴይል የሚል አለ። ይሄ ቶፒኩን የያዘው ቪዲዮ ዲስክሪፕሽን የያዘው ነው። ቪዲዮ ኤሌመንት ደግሞ እዚህ ጋር አለ። ቪዲዮ ላይ የምትጨምሩት ሳብታይትልስ ካለ ሌላ ይሄ ነገር ነው የምታየው። ከዛ ቼክ የሚል አለ እዚህ ጋር ደግሞ ይሄ ደግሞ ኮፒራይት ኢሹ ነው። ስፔሻሊ እዚህ ጋር አፕሎድ ስታደርጉ ኮፒራይት ኢሹ ቀይ የሚያበራ ከሆነ አፕሎድ ማድረግ የለባችሁ ማለት ነው። የእናንተ አካውንት ሊዘጋ የሚችለው ወይ ደግሞ ዩቲዩብ አካውንታችሁ ሊዘጋ ይችላል። ስለዚህ ኮፒራይቱን ቼክ ተደርጎ ካለቀ በኋላ ነው ፐብሊሽ ማድረግ አለባችሁ። ስለዚህ አሁን እኔ ኦልሬዲ ፐብሊክ ላይ አድርጌያለሁ፣ ፐብሊሽ አለው ማለት ነው። እንግዲህ እዚህ ላይ እንደምታዩት ኦልሬዲ አፕሎድ ተደርጓል። ቪዚቢሊቲ ፐብሊክ ነው የምለው። ሪስትሪክሽን ኮፒራይት ኢሹ የለም። ቀኑ ደግሞ ዴት መቼ አፕሎድ እንደተደረገ እዚህ ላይ ያሳያል። እንግዲህ እዚህ ላይ እንደምታዩት ነው ኦልሬዲ ቪዲዮዎችን አፕሎድ አድርገናል ማለት ነው። ከዚህ በኋላ የሚያስፈልገው ነገር ካለ ኮንሲስታንትሊ ቪዲዮን አፕሎድ ማድረግ ነው። ዜን ኦፕቲማይዝ ማድረግ ነው። ታግን ኦፕቲማይዝ አድርጎ አፕሎድ ማድረግ ነው። እንግዲህ ቪዲዮውን ይሄን ይመስላል። አሪፍ ነው ካገኛችሁት ቪዲዮውን ላይክ አድርጉት።
ቻናልን ደግሞ ሰብስክራይብ አድርጉት። ቀጣይ በሌላ ቪዲዮ ተመልሰን እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ።